ውድ የኬሎ ሚዲያ ተመልካቾቻችን በዛሬው ዕለት እንግዳ ይዘንላችሁ ቀርበናል። የዛሬ እንግዳችን ደግሞ የህወሓት ስራ አስፈጻሚ ኮሚቴ አባልና የትግራይ መከላከያ ሴንትራል ኮማንድ ቃል አቀባይ የሆኑ አቶ ጌታቸው ረዳ እንዲሁም ደግሞ የትግራይ ፕሬዝዳንት አማካሪ ናቸው። ዛሬ በኬሎ ሚዲያ ላይ ቃለ መጠይቅ ለመደረግ ፍቃደኛ ሆኖ ቀርበውልናል። ከልብ አመሰግናለሁ አቶ ጌታቸው። በመጀመሪያ ላይ አመሰግናለሁ። እንግዲህ ሰሞነኛ የሆነ አነጋጋሪ የሆነ ጉዳይ ተደርጎ ነበረ። ስምምነት ከኦሮሞ ነጻነት ጦር ጋር የናንተ ቲፒኤልኤፍ የነበረው ወይም ደግሞ በአሁነኛው ደግሞ ቲዲኤፍ ተብሎ በሚጣራው ማለት ነው በእነዚህ አካላቶች መሃል ጥምረት የተፈጠረ በመሆኑ ከብልጽግና ብዙ ጥያቄዎች ይነሳሉ። እሱን ወደ ኋላ እንመለስበታለን እና በመጀመሪያ ግን ከብልጽግና ጋር አብሮ ስትሰሩ ነበር። በመጀመሪያ አንድ ድርጅት ነበራችሁ። ከዛ በኋላ ደግሞ ይሄ ልዩነት ተፈጠረ። ከስር መሰረቱ እስኪ የግጭታችሁ መንስኤ ወይም ደግሞ ዋነኛ ምክንያት ነው ለዚህ ያበቃን የምትሉት ከእርሱ ዘንድ ልንሰማ እንፈልጋለን እና በመጀመሪያ ላይ ግጭታችሁ ምን ነበረ? እንደ በመጀመሪያ ደረጃ የብልጽግና ጋር አብረን ሰርተን አናውቅም። ያው ብልጽግና ፓርቲ ሲቋቋም ኢህአዴግ ሲፈርስ ማለት ነው ወጥተናል። ያው የእምነት ልዩነት ነበረ ብለን ነው የወጣ ነው። አብይ አህመድ ወደ ስልጣን ሲመጣ በመጀመሪያው ዙር ላይ ከፍተኛ ተቃውሞ አቅርበን ነበረ። መጣት የለበትም እነሱ ፍሬም ሊያደርጉት የሚሞክሩት የኦሮሞን ወደ ስልጣን መምጣት ይቃወማሉ በሚል መንገድ ነበር። ቢሆንም አብይ ከመጀመሪያው ጀምሮ ኦሮሞነቱን ወይ ኦሮሞ ነኝ የሚለውን ማምታታቱን ወደ ስልጣን መምጣት የሚጠቀምበት መንገድ እንደነበረ አሳምረን እናውቅ ነበር። በዋናነት አስተሳሰቡ ከኦሮሞ ህዝብ ሆነ ከሌሎች የኢትዮጵያ ብሔር ብሔረሰቦች ራስን በራስ ከማስተዳደር ጋር በተያያዘ ያለው አቋም በጣም አደገኛ እንደነበረ አሳምረን እናውቅ ነበር። ስለዚህ በኢህአዴግ ውስጥ በነበርንበት ጊዜ ያው አብይ እንዳለመታደል ሆኖ ከፍተኛ ተቃውሞ ማቅረብ በመጀመር ብዙ ዲጂታ ስለነበረ በተለይ ደግሞ የኦሮሞ የተምታታባቸው ሊቃን at the same time የማራ ተስፋፊ ሊቅ ጥሩ አጀንዳችን እናስፈጽም ነው የምዕራቡ ዓለም ቢሆን ሪፎርም ያስፈጽምልናል ብለው አምነው ለብዙ ሰው ብዙ ቃል ስለሚገባ በዛ ላይ ተመስርተው ወደ ስልጣን የወጣበት ሁኔታ ነበረ። ስለዚህ ከብልጽግና ጋር አብረን ሰርተናል የሚል ሳይሆን ኢህአዴግ በነበርንበት ከነብዙ ችግሩ ኢህአዴግ በነበረበት ጊዜም ጭምር አብረን ለመስራት ሞክረን መጨረሻ ላይ የአብይ ፍላጎት ኢህአዴግ ከቆመላቸው ዓላማዎች ከነብዙ ችግራቸው ጭምር ኢህአዴግ የቆመላቸው ዓላማዎች የህዝቦች ራስን በራስ ማስተዳደር መብት ውስጥ የሚባሉ በራስ ቋንቋ የመጠቀም ራስን በራስ ማስተዳደር ከማንነት ጋር የተያያዙ እሾችን ከመፍታት ጋር የተያያዙ ኢህአዴግ የያዛቸውን አቋሞች በሙሉ በመቃወም ነው የጀመረው አብይ። ስለዚህ ከዚህ ጋር መኖር የሚያስችል ምንም ነገር አልነበረም። ሰው ከኢህአዴግ ለመውጣት ከኢህአዴግ ሳይሆን ኢህአዴግ በሚል ሰው ነበረ እሱ ብልጽግና ፓርቲ ማቋቋም ፈልጎ ሁሉን ነገር እስከመጨረሻ ተራክተን ያው በኢህአዴግ ስራ አስፈጻሚ ደረጃ የመጨረሻው ውይይት አድርገን ከዛ በኋላ የተሰባሰብንበት አጋጣሚም የነበረ አይመስለኝም። ብልጽግና ፓርቲ አቋቁማለሁ ብሎ ተንቀሳቀሰ። ምሳ ጋብዛቸዋለሁ ፓርቲ ሲያቋቁም ብሎ ሁሉ በጣም የሚገርሙ ነገሮች አስተዋቅሮ እሱን አልተቀበልንም። ያልተቀበልንበት ምክንያት ኋላም ለግጭት ያበቃን ምክንያት ከምንም ነገር በላይ አብይ አህመድ የሚፈልገው ማንነት የሚባል ደፍጥጦ ሁሉም ነገር ታላቋ ኢትዮጵያ የአማራ ተስፋፊ ሊቅ በጣም አሳምሮ የሚጠቀምበት ቋንቋ ምን እንደሆነ ትርጉሙ የማይገባሽ ግን ደግሞ ሁሉም ሰው በአንድ ቋንቋ መጠቀም አለበት፣ ሁሉም ሰው አንድ አስተሳሰብ ማራመድ መቻል አለበት፣ ቢቻል ሁሉም ሰው አንድ ሃይማኖት ማራመድ አለበት የሚለውን አስተሳሰብ ወክሎ ነው ወደ ስልጣን የወጣው። እንደዚህ አይነት አስተሳሰብ የያዘ ሊቅ የፈለገ ውይይት ቢደረግ የፈለገ ንትርክ ቢደረግ የሚያግባባሽ ነገር ሊኖር አይችልም። በትንንሽ ሚኒመም በሚባሉት ጉዳዮች ላይ አብረን መኖር እንደማንችል ክሊር ነበር።
የክልሎች ራስን በራስ የማስተዳደር መብት ክልሎች ብቻ አይደለም የብሔር ብሔረሰቦች ራስን በራስ ማስተዳደር መብት በራስ ቋንቋ የመጠቀም መብት የሚባለው ነገር መደፍጠጥ ፍላጎት ያለው ሰው አህዳዊ መንግስት የመመስረት ፍላጎት ያለው ሰው የኢህአዴግን ፕላትፎርም ኋላም ብልጽግና ብለው ያስቀመጠውን ፕላትፎርም ተጠቅሞ የተንቀሳቀሰ ኃይል ነበር። አዲስ አበባ ስልጣን አንጋራም ብለን የወጣ ነው። ተደጋጋሚ ስለሚወራ መሰል አብይ አህመድ እስከ መጨረሻው ደቂቃ ድረስ እነደመቀ ምን ባሉት ነገር የላቸውም እናንተ እኔ ጋር ብትመጡ ለብዙ ሰው ምክትል ተነስተን ቃል ገብቷል። አብይ ለብዙ ሰዎች ለብዙ ኤክስፔሊፍ ኃላፊዎች አንተ ብትሆን እኮ ይቻላል ወዝ 3 የነበረው ሰው ጥያቄው 4 ኪሎ መቀመጥ ያለ መቀመጥ ወንበር የማሞቅ ያለ ማሞቅ ጉዳይ ያጣላ ነገር አልነበረም። ሰው በዋናነት ያጣላን ነገር አብይ ሊመሰርተው የሚፈልገው አስተዳደር በአንድ ሰው በግልጽነት ላይ የተመሰረተ አስተዳደር ነበረ። የህዝቦች በቋንቋ መጠቀም መብት፣ ህዝቦች ራስን በራስ የማስተዳደር መብት፣ ህዝቦች የራስን ዕድል በራስ የመወሰን የሚባሉ ነገሮች ኢንኮንቪኒየንስስ ናቸው ብሎ የሚያምን ሰው ነው የነበረው። ስለዚህ ከዚህ ጋር የሚያገናኝም የሚያቀራርብም የሚያስችል እርቅ ለመፍጠር የሚያስችልም መሰረት እንደሌለ መረዳታችን የፈጠረው ነገር ነው የሚሉት አለኝ። ሶ በሂደት የፈለከውን ማስተዳደር ይችላል፣ ግን ትግራይን ማስተዳደር እንቀጥላለን በምርጫ የተመረጥንበት ክልል ነው የምናስተዳድር ክልል ነው ብለን በሰላም ለመኖር የነበረን ጥያቄ አልቀበልም ብሎ ድረስ በኃይል ካላንበረከኩ ብሎ መንቀሳቀስ በመጀመሪያ የተፈጠረ ግጭት ነው። ሶ ግጭቱ በዋናነት ህዝቦች ራሳቸውን በራሳቸው ማስተዳደር ብቻ አለባቸው፣ ቋንቋቸውን መጠቀም ብቻ አለባቸው። ልዩነት የፖለቲካ ልዩነት ይኖርም አይኖርም አንድ ሀገር ውስጥ መኖር ካለብን ተመሳሳይ መዝሙር መዘመር የለብንም፣ ተመሳሳይ ቋንቋ መጠቀም የለብንም፣ ተመሳሳይ ዘፈን መስፈን የለብንም፣ ተመሳሳይ እምነት ማቀንቀን የለብንም የሚል አቋም ያላቸውና በልዩነት በብዝሃነት የሚያምኑትና ሁሉን ነገር ጨፍልቆ በአንድ ሰው ጠባብ አእምሮ ላይ የተመሰረተ የኢትዮጵያ ታላቅነትን ምን እንደሆነ አይታወቅም፣ እግዚአብሔር ነው የሚያውቀው እሱ የሚሰብከው ታላቅነት ምን እንደሆነ ላካሄድ በሚል አስተሳሰብ መሀል የነበረ ግጭት ነው የሚል እምነት ነው ያለኝ። ስለዚህ በወሳኝ መልኩ ግጭቱ የህወሓትና የብልጽግና በሚል ሊገለጽ ይችላል አይደለም። ግጭቱ ያስተሳሰብ ግጭት ነው የነበረው። በአንድ ሀገር ውስጥ የተለያዩ ባህሎች፣ የተለያዩ ቋንቋዎች፣ የተለያዩ እምነቶች፣ የተለያዩ ብሔር ብሔረሰቦች፣ የተለያዩ ማንነቶች አሉ ብሎ መቀበልና ይሄ እነዚህ ማንነቶች ለኢትዮጵያ ህልውና አደጋ ናቸው መጨፍለቅ አለባቸው ብሎ በማመን መሀል የነበረ ግጭት ነው። ያ ግጭት መሰረታዊ በሆነ መልኩ በህወሓትና ብልጽግና ፈጠሩት ጦርነት ተገልጾ ከሆነ አጋጣሚ ነው የሚሆነው። በዋናነት ግን ግጭቱ ያስተሳሰብ ነው በሚል ብንገልጸው ነው የተሻለ የሚሆነው። አመሰግናለሁ አቶ ጌታቸው። ከዚህኛው ጋር አያይዤ ማንሳት የምፈልገው ነገር ቢኖር እንግዲህ ህወሓት ውስጥ በነበረበት ጊዜ አብይ አህመድ ለኦሮሞ ወይም ደግሞ የኦሮሞ ንጹሃን ልጆች ቄሮዎች በጣም ሲሰው ነበረ በዛን ሰዓት በቲፒኤልኤፍ ዘመናት ውስጥ። ምናልባት ወደ ለውጥ ብሎ በመጣበት ጊዜ ደግሞ ለኦሮሞ ወይም ደግሞ እኔ ኦሮሞ ነኝ በማለት ነው ወደ ኦሮሞ ህዝብ የቀረበው። ስለዚህ በዛን ሰዓት በቲፒኤልኤፍ ዘመናት ውስጥ ለኦሮሞ ተቆርቋሪነቱን ሲገልጽ ነበር ወይ? የኦሮሞን ጥያቄ ወደ እናንተ ያቀርብ ነበር ወይ? እርሶ ይሄንን በምን መልኩ ነው የምትገልጹት? እኔ አንድ ነገር ብቻ ልንገርሽ። እንደ ፈርስት ፕሌስ የህወሓት ዘመን የሚባለው ነገር አልቀበለውም። የህወሓት ዘመን ሳይሆን የኢህአዴግ ዘመን ነበር። ኦህዴድ የሚባል ድርጅት ነበረ፣ ብአዴን የሚባል ድርጅት ነበር፣ ህወሓት የሚባል ድርጅት ነበረ፣ ደኢህዴን የሚባል ድርጅት ነበር። በአንድ ወይም በሌላ መልኩ የትኛው ትልቅ አስተዋጽኦ አድርጓል፣ የትኛው ትልቅ እሱ ኋላ በዋናነት ዋናው ትኩረታችን አሁን ህወሓት ዘመን ነበረ፣ ኢህአዴግ ዘመን ነበረ፣ የኦህዴድ ዘመን ነበረ የሚለውን ትተን አብይ አህመድ የኢህአዴግ ማዕከላዊ ኮሚቴ በኋላ ስራ አስፈጻሚ ከሆነ በኋላ ኦህዴድ ውስጥ ስልጣን ለመያዝ በርካታ ጥረቶችን በርካታ ተንኮሎችን ሲፈጽም የኖረ ሰው ነው። በነገራችን ላይ የነ ወርቅነህ የነ ለማ የነ አባዱላ በተለይ አባዱላ ኮት አውልቆ በማስቀመጥ በጣም በሚያሳፍሩ መንገዶች ሁሉ ሲሰራ ማለት በቅርብ ስለማውቀው ነው። ኮትሽን አውልቆ እንትን ላይ በማስቀመጥ ወደ ስልጣን ማምጣት ያላደረጋቸው ነገሮች አሉ። ኦሮሞ ነኝ የሚለውን ነገር ተጠቅሞበት እንደሆነ ምንም ያጠራጠር ነገር የለውም። እኔ አንድ አጋጣሚ ብቻ ልንገርሽ፣ የመጀመሪያው አስቸኳይ ጊዜ አዋጅ 2008 መስለኛል ኦሮሚያ ላይ ኢምፖዝ መደረግ አለበት የሚሉት ጉዳይ ላይ ስንከራከር
እነ ለማ አስቸኳይ ጊዜ አዋጅ አያስፈልግም ብሎ ሲጨቃጨቁ ዋናው አስቸኳይ ጊዜ አዋጅ ያስፈልጋል የሚል ክርክር ያደርግ የነበረው አብይ ነው። ያስፈልጋል ግን አፕሮቹ ላይ መጠንቀቅ አለብን የሚል ማንታታዎች ነበር ሲያቀርብ ነበር። ለአብይ የኦሮሞ ጉዳይ ወደ ስልጣን መምጫ መንገድ ነው እንጂ ለኦሮሞ ህዝብ ጥያቄ አንዳችም ነገር ነው። አንድ አጋጣሚ ነገርሽ ነው። መስከረም 1 ዋዜማ 2008 መስለኛል ወደ 2009 ወይ 2009 ወደ 2010 ሊሆን ይችላል። ለማ ነበርም እነ ሽመልስ ለማ ነበር የኦሮሚያ አስተዳዳሪ በዛን ሰዓት። አዲስ አመት የአዲስ አመት አከባበር ስለነበረ አዳማ ላይ ዝግጅት ነበረ። አዳማ ዝግጅት ነበረና እዛ ዝግጅት ላይ እገኛለሁ ይቆኛለሁ ምናምን ብዬ ነበር እና እንግሊዝ ጀምር አጋጣሚ አይ ቲንክ ቢሾፍቱ ስንደርስ ነው መሰለኝ በቃ ምናምን ኢሹ አንስተው እኔ ተመለስኩ። እዛ አካባቢ ነው ፕሮባብሊ ያመሸው እና ላይ አንድ ንግግር አደረገ። ለማን እንዴት ከዛ አካባቢ እንዳስወገዱት አላውቅም። ያደረገው ንግግር በጣም አስደንጋጭ ነው ለኛ ማለት ነው። የነጻነት ቀናችን ቅርብ ነው ወዘተ ይላል። እንደዛ ብሎ የመንግስት አካል እንዳልሆነ ሆኖ ነው የሚናገረው እና ይሄንን እንደሰማው እንዴ ምን ነው ያለው አብረን ሁሉ ነገር አብረን እንሰራ ነው ስንለው ስለው አይ የኦሮሞ ወጣት የኦሮሞ ሊቅ እንደሆነና ስለማታውቁ ነው ብዙ ጊዜ ምስተሳሳቱት አለ። ቃል ያለውን ነው የምነግርሽ። በጣም አዝናለሁ ማለት የግል ውይይታችን ነው የተናገርኩት። የኦሮሞ ሊቅ እንደ ታጋይ ቆጥራችሁ ጊዜያችሁን ባታባክኑ። እኔ አሁን ያደረኩት እነሱ የሚፈልጉትን ንግግር ነው ያደረኩት። የኦሮሞ ሊቅ ማለት እንደ ህፃን ልጅ ነው። የኔ አንበሳ የኔ ብለህ ደረት ላይ ካላስተካው በስተቀር የምትፈልገውን ነገር ልታስተምረው አትችልም። ስለዚህ ያልኩት ነገር የማምንበትን ሳይሆን የኦሮሞን ወጣት የኦሮሞን ለማመን የሚያስችለኝን ነገር ነው የተናገርኩት። ስለዚህ በዚህ ልቅር ሌላችሁ አይገባም የሚል እና ከዛ በኋላ መጥቶ ይሄንን ለማለት እኔ ተባሃት ባለበት ማለት የኦሮሞ አጀንዳ እንዳልነበረ መነግርሽ የወደ ታላሽ ነው በመጥቶ እኛ ድረስ ሊያስረዳ ሲሞክር ነበር። አንተ አይገባችሁም እናንተ ብትተባበርኩ ብዙ ነገር መስራት ይችላል። ይሄን ፕሬዝዳንት ነው ያለው መጣሳት ዋና ጸሐፊ እንደሚባል ይሄን ማድረግ ትፈልግ ነበር። እንደዚህ አይነት ሰው ነበር። እንኳን የኦሮሞ ጉዳይ ነው ብሎ ሊከራከር ኦሮሞን እንደ ፈረስ ነው ሊጠቀምበት ፈልግ ነበር። መጨረሻ ላይ በተቀጣየው እንደ ኦሮሞ ነው ይጠቀምበት። የሚያደርገው እንቅስቃሴ ኢትዮጵያ አደጋ ነው የሚል ጠንካራ አቋም ከሚያራምዱ ኢህአዴግ መሪዎች ውስጥ አስፈጻሚ ከሆነ ሰዎች አንዱ ነው የነበረው። ለማን እንደተከራ አያደርግም ለማጋብ ብዙ ይሉት ይጃሉ። ሌሎች ሰዎች እንደዚህ አይነት ክርክር አያደርጉም። የኦሮሞ ማራሻ አብይ ስለ ኦሮሞ ህዝብ ቅድም ያልኩሽ ነገር ነው የነበረው እምነት ቃል በቃል ነው ቀርበው የኦሮሞ ሊግ አምታተህ አባብለህ ነው አሁን የምታስተምረው እንጂ ብዙ የሚጎለው ነገር አለ። እንደዚህ አይነት ምን ለዛ ነው ዛ የመጀመሪያ ምርጫ ሲደረግ የካቲት መስከረም 2010 በኢትዮጵያ አቆጣጠር ላይ የመጀመሪያ ተቃውሞ ያቀረብኩት ነበርኩ። ረጅም ያቀረብኩት ነገር እንደዚህ አይነት ሰው ለኦሮሞ አይገባውም፣ ለሆዴድም አይገባውም። ኢቭን ሆዴድ ስታንዳርድ የሚገባ ሰው አልነበረም። ለኢትዮጵያ አይገባትም፣ ለአፍሪካ አይገባም። እንደዚህ አይነት ሰው ነው ለኔ ብዙ የገባልኝ ቃል ነበር። ይናላል እንደዚህ አይነት አፍታጭ እንደዚህ አይነት ቃል ምንም የሚያወጋኝ ነገር ኖሮ ማያውቅም። ግን ስለ ኦሮሞ ደንታ የሌለው የኦሮሞን ጋልቦ ግን ኦሮሞንም ለችግር ደርቦ ስልጣን ላይ መቆየት ግን ደግሞ መዝሙር የኦሮሞ መዝሙር ስልጣን ላይ ቆይቷል። ኢትዮጵያ ታላቅነት የሚባል ነገር አለ። ሁሉን ነገር ግሎራው አትሜኒክ አጼ ቴዎድሮስ አጼ ዮሐንስ በየደረጃቸው ኢትዮጵያ በሚሏት ትልቅ እናርጋታለን የሚሏትን ሀገር ራሱ ህልም እና በራሱ የጥንቆላ ለመጠርጠፍ የሚሞክር ሰው ነው እንጂ እዚህ ግባ የሚባል የኦሮሞ
ምራመድ ሰው አልነበረም ምንም በነገራችን ላይ ሽመልስ አብዲሳ እኔ ጋር በጣም ቅርበት ያለው ፕራክቲካሊ ያሳደኩት ምለው አይነት ሰው ነው ሽመልስ ለአብይ ምን ያክል ልቀት እንደነበረው ሳምራጋለሁ ማለት አብይ መጥፎ ሰው ነው ነው የሚያነበረው ፕራክቲካሊ አሁን ማፍረው ሽመልስ ለኦሮሞ ኮዝ ይጨነቅ ነበር አሳምራጋለሁ አሁን ያው የስልጣን ጎን ሽመልስም ኢሚዲየትሊ የአብይ የታላቅነት አጀንዳ ተራፈስ ነው ሶ አብይ ስለ ኦሮሞ ጉዳይ የተጨቃጨበት አንድ ማጋጣሚ ኖረው አንድ ማጋጣሚ ኢንፋክት ኦሮሞ ሊቆይ ቢያቹና ታብኮ የተወሰኑ ወጣቱ ነው ሞራ ሲገናኝ በስልክም ስንገናኝ ኋላ ከና በታጋጣሚ ጊዜ ነው ታክነው ሰዎች ታውቁ ለዚያ ታገን ሶ ለዚህ ነው ነው ከሚገባ ድረስ አብይ አህመድ ኦሮሞ ነቱ ሊጠቀምበት ፍሎ አንስተካከለው ኦሮሞነቱን እንደ ቫልዩ እንደ አንድ የሚቆራበት ተሳታፊ ስብስባል ነበር አይደለም ያና አሳምረታ አመሰግናለሁ አቶ ጌታቸው ረዳ እንግዲህ ሰሞነኛ የሆነው በጣም አነጋጋሪ የሆነው ወደ ብልጽግና ውስጥም ጨዋት ያስነሳ ነገር ውከት ያስነሳ ነገር ነበርና ከኦሮሞ ነጻነት ጦር ጋር የቆየ ወይም ደግሞ የቆየ ውጊያ ነበር ከዚህም በፊት ባሳለፍነው አመታቶች ውስጥም ደግሞ ከኦሮሞ ነጻነት ጦር ጋር የነበረው ነገር ጥሩ ያልነበረ ነገር ነበር አሁን ግን ስምምነት ላይ ደርሰናል ብላችሁ ይሄንን መግለጫ ስታወጡ ደግሞ ከወደ ብልጽግና ብዙ ጥያቄዎችም ተነስተዋል ጥያቄም ፈጥሯል ሰው ውስጥ ከዚህም በፊት ከኦሮሞ ነጻነት ጦር ጋር ውጊያ ላይ ነበራችሁ አሁን ደግሞ ስምምነት ላይ ደርሰናል ነው የምትሉት እስኪ ስለዚህኛው ነገር እንዴት ነው የምታብራሩልን አሁን ማስተካከል ያለብኝ ነገር አለ ህወሓት ከኦሮሞ ነጻነት ሰራዊት ጋር በቀጥታ የገባበት አጋጣሚ ነበር ብያለሁ በኢህአዴግ ዘመን ህወሓት የኢህአዴግ አካል በነበረበት ወቅት ኦነግ እና የኦነግ ሰራዊት ወይሌ የሚያደርጋቸው እንቅስቃሴዎች ክላይደሉም ብለን ተሳቀስናል እኔ አሁን ኢንሃይድ ሳይት ሳይው የወይሌ እንቅስቃሴ ምንም ይሁን ምን የመከላከያ ሰራዊቱ ወለጋ ውስጥ ያደርጋቸው የነበሩ እንቅስቃሴዎች በሙሉ ንጹህ እንቅስቃሴዎች ናቸው ብለን ማመናችን በግሌም ማንበት ጉዳይ ነው ተመልሼ ሳይው ይሄ መከላከያ ሰራዊት አሁን ድንገት የተበላሸ መከላከያ ሰራዊት አይደለም እነዚህ ብልሽቶች ቀድሞም ነበሩ ሶኔም ወጥቼ መከላከያ ሰራዊቱን ዲፌንድ አደረግ በነበረበት ወቅትም ጭምር ህፃናትን ይገል እንደነበረ አሁን እርግጠኛ ሆኖ መናገር ይቻላል ሙሉ የመሸቀጠ ተቋም ነው የሚል እምነት አልበኝም አሁንም እንደዛ ላይ ሆነ ይችላል በየገምታለሁ ግን የኦሮሞ ነጻነት ግንባር ጋር የነበረን የፖለቲካል ልዩነት ለምሳሌ ነጻነት ግንባር ኤርትራ ሄዶ የሚሰራቸው እንቅስቃሴዎች ቢነስም ይብዛም የኦሮሞን ህዝብ ከመወከል አንፃር የራሳቸው ነበርባቸው የሚል እምነት አለኝ አሁን ወደዛ ሂሳብ ወራረድ መግባት ያለብን አይመስለኝም የኦሮሞ ነጻነት ሰራዊት የኦሮሞ ህዝብ የኢትዮጵያ 40% ህዝብ ነው የኢትዮጵያ 40% አይ ዶንት ኖ ቁጥሩ እርግጠኛ አይደለሁም ሁሉ ሰው 50% ይላል የአማራ ሊቃንም 50% ነው ይላሉ ቢያንስ እርግጠኛ ሆኜ እናገር ይችላል ኦሮሞ ብዙ ህዝብ ነው ብዙ የኢትዮጵያውያን አካል የሚያካልል ህዝብ ነው እዚህ ህዝብ ውስጥ እንቅስቃሴ የሚያደርግ ኃይል በኢትዮጵያ ቀጣይ ዕጣ ላይ ያለው ሚና እጅግ ከፍተኛ ነው ኢትዮጵያ መቀጠል ለመቀጠላው ሳይሆን ኢትዮጵያ ራሱ ሰላማዊ በሆነ መንገድ እንኳን ፍቺ ፈጸም ከተባለ በኢትዮጵያ ቀጣይ ዕጣ ላይ ወሳኝና ካላቸው ህዝቦች ከማንም በላይ የኦሮሞ ህዝብ በመጀመሪያ ደረጃ ይሰለፋል ስለዚህ ድሮም ልዩነት ቢኖረን አሁንም ልዩነታችን መቶ ተፈቷል ማለት አይደለም አሁንም አንድ ላይ ማንታይባቸው ጉዳዮች ሊኖሩ ይችላሉ አሁንም ከባለፈው ግንኙነታችን ጋር በተያያዘ የሚነሱ ጥርጣሬዎች አሉ 1983 ዓመት የነበረን ግንኙነት ኋላ ወደ ብልሽት ሄዶ ግንኙነት ያ እንዳይፈጠር ስጋት አለ ሁሉ ሰው ስጋት አለ በእኛ በኩል አንድ ነገር እርግጠኛ መሆን መናገር ምንችለው የኦሮሞ ህዝብ የትግራይ ህዝብ ጠላት ሆኖ አያውቅም ጠላትም አይደለም የአማራ ህዝብ የትግራይ ጠላት ሆኖ አያውቅም አሁንም ጠላት አይደለም
የአማራ ህዝብን ወክላለሁ የሚል ጤነኛ ድርጅት ካለ ከአማራ ህዝብ ወክላለሁ ከሚል ጤነኛ ድርጅት ካለ ራስ ዝግጁ ነው። የቤኒሻንጉል መሬት እቀማለሁ፣ የኦሮሚያን መሬት እቀማለሁ፣ የትግራይን መሬት በኃይል እቀማለሁ ብሎ ተንቀሳቅሶ አሁን በኃይል ይዤዋለሁ የሚለው መሬት በኃይል ተነጥቆ ተንቀሳቅሶ አገር ድረስልኝ፣ ብሔር ብሔረሰብ ድረስልኝ፣ ስሙን ጠቅሶት የማያውቀውን ብሔር ብሔረሰብ ድረስልኝ የሚል የአማራ ተስፋፊ ልሂቅ ይችን ሀገር ለማፍረስ የሚያደርገውን እንቅስቃሴ ለማስቆም ጤነኛ አስተሳሰብ ካላቸው ለአማራ ህዝብ ከሚጨነቁ ኃይሎች ጋር ለመስራት ዝግጁ ነን። በዚህ ላይ ምንም ቢታ መኖር የለበትም። የፖለቲካ ልዩነቶች ሊኖሩ ይችላሉ ሚሊዮን ነገሮች። ቢያንስ ከኦነግ ጋር በተያያዘ ግን የፖለቲካ ልዩነቶቻችን ምናልባት ከአፕሮች ችግር ተያያዘ ካልሆነ በስተቀር በወሳኝ መልኩ የራስን ድል በራስ የመወሰን መብት፣ የብሔር ብሔረሰቦች በቋንቋ በባህል ባህላቸውን የማሳደግ መብት፣ ቋንቋቸውን የመጠቀም መብት፣ ራሳቸውን በራሳቸው የማስተዳደር መብት በሚባሉት መሰረታዊ የሰልፍ ዲተርሚኔሽን ራይቶች፣ የዲሞክራሲ፣ የሰብአዊ መብቶች ዙሪያ ተመሳሳይ እምነቶች ያሉን ምንም የሚያጠራጥር ነገር የለውም። ልዩነቶቻችንን አቻችለን በጋራ ሀገር የመኖር ፍላጎት የሚለው ላይ ምን ልዩነት የለንም። መገረም ከበሰው ህወሓት አሁን ባለው ሁኔታ የኢትዮጵያን ዕጣ ፈንታ ለመወሰን ብቻ ሳይሆን ትግራይ የምታደርገውን ትግራይ ከነዚህ ወራሪዎች ራሷን ነፃ ለማውጣት በምታደርገው እንቅስቃሴ ውስጥ አጋሮች ከመፈለግ አንፃር ከኦነግ ሰራዊት ከኦሮሞ ነፃ አውጪ ሰራዊት መተባበር ባይችል ኖሮ ነው መገረም የነበረበት። ሌላው ዓለም ኃላፊነት የሚሰማው ድርጅት በኢትዮጵያ ቀጣይ ህልውና ላይ ወሳኝ ሚና ካለው ህዝብና ያንን ህዝብ ይንስም ይብዛም ከነ ብዙ ችግሩ ሁላችንም ብዙ ችግር አለብን ወጥቶ ከሚንቀሳቀስ ሰራዊት ጋር መስራት ዜና መሆን አልነበረበትም። አለመስራት ነው ዜና መሆን የነበረበት። በዋናነት ይሄንን ነው ማለት የምችለው ከስምምነት አንፃር። ትግራይን በሚመለከት ህወሓትን በሚመለከት የትግራይ መንግስትና ሰራዊትን በሚመለከት ቅድም ያልኩኝ ኦነግ ጋር የምናደርገው ስምምነት እንደ ፓርቲ ከህወሓት ጋር የሚያደርገው ስምምነት ሊሆን ይችላል። በዋናነት ግን የትግራይ መንግስት ሰራዊት ከኦሮሞ ነፃ አውጪ ሰራዊት ጋር በጋራ መስራት ያለባቸውን ጉዳዮች የጋራ መግባቢያ ላይ ስምምነት ላይ ደርሰናል። ሜሞራንደም ኦፍ አንደርስታንዲንግ ነው። ዝርዝር ጉዳዮች ገና ማየት ይኖርብናል። ሪሶርሶቻችንን ማቀናጀት ይኖርብናል። የሰው ኃይሎቻችንን ማቀናጀት ይኖርብናል። እንቅስቃሴዎች ማቀናጀት ይኖርብናል። ሲቪሊያንን ፕሮቴክት ማድረግ፣ ሰብአዊ መብት መጠበቅ፣ ማስጠበቅ አብይ አህመድ አይነት ኃላፊነት የጎደለው ሰው ስርዓት አፍርሶ አገር ለትርምስ የሚዳርግበት ሁኔታ ለማስቀረት የሚያስችሉ ጉዳዮች ላይ አብረን መስራት እንቀጥላለን። ይሄ ባህሪያዊ ነው፣ ይሄ ተፈጥሯዊ ነው የሚል እምነት አለኝ። ከምንም ነገር ላይ ግን እንደ ትግራይ ስናስበው ትግራይ በተቀጠቀጠችበት ሰዓት፣ የትግራይ ሴቶች በተደፈሩበት ሰዓት፣ የትግራይ እናቶች በተሰቃዩበት ሰዓት፣ የትግራይ ወጣቶች በተገደሉበት ሰዓት ከራሳቸው ዜጋ ከራሳቸው ወንድም ባልተናነስ ምናልባት በበለጠ በመላው ዓለም ቆመው የትግራይን ህዝብ አጀንዳ ያቀነቀኑ ኦሮሞ ወጣቶች፣ ኦሮሞ ሴቶች፣ ኦሮሞ የዲያስፖራ ኮሚኒቲ አባላት የነዚህ አስፒሬሽን የኔም አስፒሬሽን ነው። ህወሓት ይሄንን ሪኮግናይዝ ያደርጋል ብቻ ሳይሆን የትግራይ መንግስት ይሄንን ያውቃል ብቻ ሳይሆን ይቀበላል ብቻ ሳይሆን የነዚህ ሰዎች ፍላጎት ጸረ አማራ ፍላጎት አይደለም፣ ጸረ ሲዳማ ፍላጎት አይደለም፣ ጸረ ሶማሌ ፍላጎት አይደለም። ከምንም ነገር በላይ የኦሮሞን ወጣት ከባርነት የማላቀቅ ፍላጎት ነው። የዚህ ፍላጎት አካል መሆን እንሆናለን። ምንም በዚህ ላይ ጣሪ መኖር የለበትም። የትግራይ ዲያስፖራ በመላው ዓለም ትግራይ ድምጽ ሆኖ ቆሞ ሲከራከር ከዛ ባልተናነሰ የትግራይን ድምጽ ያሰሙ የኦሮሞ ጀግኖቻችን ናቸው። ስለዚህ እነሱ አስፒሬሽን እንዲሳካ ለማድረግ የሚያስችል ማንኛውም እገዛ ከማድረግ ወደ ኋላ ምንልበት ምክንያት አይደለም። ከምንም ነገር ላይ ግን አንድ ሀገር አለን። ሀገር ይቀጥልም አይቀጥልም የሀገር መለያየትም ካለብን በስርዓት ነው መለያየት ያለብን። አብይ አህመድ አይነት ድሩዮች ይሄን ሀገር በትነው እንዲሄዱ መፍቀድ የለብንም። መፍቀድ ከሌለብን ደግሞ መተባበር ካለብን የዚህ ሀገር ዕጣ ፈንታ የሚወስኑ ኃይሎች ጋር ህዝቦች ጋር መተባበር ያለብን።
ሰው እንዳልኩት ጤነኛ አስተሳሰብ ያለው በሰዎች ማንነት በመንታቸው እዳ ነው ብሎ የማያምን ያየውን መሬት የኔ ነው ብሎ ጠበንጃ ነፍጥ አንግቦ አገር ላጥፋ የሚል አስተሳሰብ ካለው የአማራ ተስፋፊ ልሂቅ ውጭ ያለ አማራ ህዝብ ነፃነት የሚቆም ለአማራ ህዝብ ጥቅም የሚቆም ኃይል ካለ አብሮ ነው ስራት ትግሉ ነው ከኦኤልኤፍ እና ከኦኤልኤ ጋር የጀመርነው ግንኙነት በዚህ አንፃር ነው መታየት ያለበት። አመሰግናለሁ አቶ ጌታቸው። እንግዲህ ይሄኛው ጋር ከማያያዝም ይልቅ ስለ ኢህአዴግም ሆነ ባሳለፍነው ጊዜያቶች ውስጥ ብዙ ቄሮዎችን የኦሮሞ ህዝብ ሰውተዋል። ኦህዴድ እያለ ያለው ደግሞ ለዚህኛው ሁሉ ለዚህ ግፍና ጭቆና ተጠያቂ መሆን ያለበት ኢህአዴግ ነው ብሎ ሲናገር ነበር። አሁን እያለ ያለው ግን ቲፒኤልኤፍ ወይም ደግሞ የአሁኑ ቲዲኤፍ ብሎ ያለውን ድርጅት ራሱ ነው መጠየቅ ያለበት። ለኦሮሞ ግፍና በደል የደረሰበትን ለኦሮሞ ንጹሃን ደም መጠየቅ ያለበት እነሱ እንጂ እኛ አይደለንም እያለ ነው የሚገኘው ዶክተር አብይ አህመድ በዚህ ጊዜ የሚገልጸው ይሄንን ነው። እንደ ድርጅታቸውም እንደ ብልጽግናም እየተናገሩ የሚገኙት ለዛ ሁሉ ግፍና በደል መጠየቅ ያለባቸው አሁን ቲዲኤፍ ነው ቲፒኤልኤፍ ቲዲኤፍ ነው ማለት ነው የሚናገሩት። ስለዚህ ማን ነው ተጠያቂ መሆን የሚችለው? ኦህዴድ ለዚህ ተጠያቂ መሆን ይችላል? ኦህዴድ ነው ተጠያቂው አትጠራጠሪ። በነገራችን ላይ ቲፒኤልኤፍ ፓርቲ ነው። ቲዲኤፍ የሚባለው የትግራይ መንግስት ሰራዊት ነው። እዛ ላይ ማምጣት ያለበት ቲዲኤፍ የሚባል የራሱ ህልውና ያለው ተቋም አይደለም። የትግራይ መንግስት የትግራይ ህዝብ መከላከያ ሰራዊት ማለት ነው። ትግራይን ከመጨቆን ከባርነት ለማዳን የቆመ ሰራዊት ነው። ቲዲኤፍ የሚባል ኤንቲቲ የተለየ ኤንቲቲ ተቀመጥ የለበትም። እንደዛ አይደለም። እና አብይ መስከረም መጨረሻ ድረስ መጨረሻ ወደው አይስቁ ነው የሚባለው። አብይ አንድ የመጨረሻ መስከረም የሆነ ቀን ላይ ደውሎልኝ እንድትሞት አልፈልግም፣ እንደዚህ አይነት እንድትሞት አልፈልግም እንደሆነ አልገባኝም። እንድትሞት አልፈልግም እንደዚህ ተረተረታዋል። ትግራይን የማንበርከክ ፍላጎቱ የሚመነጨው ቀና ብሎ የሚቆም ህዝብ ላለማየት ካለው ፍላጎት ነው የሚመነጨው። የሚከራከረው ፓርቲ፣ የሚከራከረው ድርጅት፣ የሚከራከረው መንግስት ከማጥፋት ፍላጎት ነው የሚመነጨው። ይህ ሰውዬ ቲፒኤልኤፎች ብትተባበሩ ይኖሮ አማራ እኮ የትም አይደርስም፣ ኦሮሞን ተውት ሲል በግልጽ በአደባባይ ለጥቂት ሰዎች ብቻ ቢነግረን ጥሩ ነበረ። ለኢንታየር ማዕከላዊ ኮሚቴ ቲፒኤልኤፍ ጊዜ ወስዶ ይህንን ሲያወራ ነበር። ኦሮሚያ ውስጥ ለተፈጠሩ በደሎች ቲፒኤልኤፍ ተጠያቂ ሊሆን አይችልም። ኢህአዴግ መስላቸው ኃላፊነቶች አሉ። ቅድም ነገርኩሽ። እኔ የመንግስት ከፍተኛ ኃላፊ ሆኜ መከላከያ ሰራዊቱ የሰራቸው ወንጀሎች ተብሎ ሲቀርቡ ችግሮች እንዳሉ ጭምር እያወቅን ግን ሲስተማቲክ አይደሉም ብለን ዲፌንድ ስናደርግ ነበር። ግን የነዚህ የመከላከያ ሰራዊቱ መበሻቀጥ ህዝብን እንደ ህዝብ የመጨፍጨፍ ፍላጎት ድንገት ትግራይ ላይ ሲመጣ ይፈጠር እንዳልሆነ ግን ክሊር ነው። ኢን ሃይንድ ሳይት አሁን ሳይው የኦሮሞ ህዝብ ሲጠቀጥ ወለጋ ህፃናት ሲታረዱ ድምጽ ለማሰማት ይቆጨኛል። ያም ብለሽ አሁንም ተጠያቂው ግን በግል ያልኩት ነው የምነግርሽ። አሁን ተጠያቂው ኦሮሚያ ውስጥ ለተፈጠሩ በደሎች፣ ወንጀሎች ሁሉም ተጠያቂ ኦህዴድ ነው። የአብይ አህመድ ኦህዴድ ነው። የለማ መገርሳ ኦህዴድ ነው። እውነትን እንነጋገር ካለ ኦህዴድ ነው። እዛ ውስጥ የኃጢአትሽን ልክ ምን ያክል ተቀበለሽ ነው ሊያድንሽ ከሆነ ተቀባይነት ኖርሽም ላይ ከሆነ በእምነት እነ ለማ አይነት ሰዎች ወደ ሙሉ መበሻቀር መግባት ስላስፈራቸው አይ ዶንት ኖ ፈልገው ይሆን ሳይፈልጉ ከንትወተዋል። ለኔ አብይ ህወሓት ያደረግ የጀመረው ህወሓት ጋር መስራት እንደማይችል ካደረገ በኋላ ነው። ምክንያቱም ህወሓት ከእንደዚህ አይነቱ የቆሻሻ ጉዞ ተጠቀመዋል የሚለው ነገር ስላልነበረው ነው። ህወሓት ሚሊዮን ጥፋት አጥፍቷል። ከምንም ነገር በላይ የትግራይን ህዝብ ማይሆን ጣጣ ውስጥ ከቷል። ኦሮሞ ውስጥ ለተፈጠረ ችግር ወሰድ ያለበት ድርሻ ጋር ተመርምሮ ምንወስደው ነው። እዛ ላይ ምንም ብጅ ተመርምሮ የለበትም። ኦሮሚያ ውስጥ የኦሮሞን ወጣት በመጨፍጨፍ ረገድ የሰሩ ስራዎች፣ የኦሮሞን ጥቅም ኮምፕሮማይዝ ማድረግ የተሰሩ ስራዎች አሁን ወጥተው
ስለ ታላቋ ኢትዮጵያ የሚዘምሩልሽ እነ ሽመልስ ኋላ ይባሉ ዝም ብሎ የነገሩትን ነው አብይን ለማስደሰት የሚዘዋርቀው ካልሆነ ሰገድ እዚህ ገባ የሚባል ነገር የለውም። ብዙ የሰረቀም አይመስለኝም። ኦሮሚያን መሬት ሸንሽነው ሰርቀው ሁሉን ነገር ጨርሰው ብዙ ነገር ጥፋት ፈጽመው መሬት ቸብችበው አንድ ዞን የሚያክል መሬት የያዙ ሰዎች አሉ እና አለሙስሊም የሚባሉ ሌቦች። እነዚህ ሰዎች ናቸው ህወሓትን ተጠያቂ ላይ ያደርጉ ይሞክሩ። ኤቭሪ ስኩዌር ኢንች ኦሮሚያ ውስጥ የተፈጠረ በደል ተጠያቂዎች እነዚህ ሰዎች ናቸው። አብይ አህመድ ከምንም ነገር በላይ ቄሮ የታገለለት የቄሮ ትግል እንዲደናቀፍ አውቀንም ሳናውቅም ያው አስተዋጽኦ አድርገናል። ግን ከማንም በላይ ይሄንን ዘመቻ በጠምዝዞ ለግል ጥቅሙ ለማዋል የኦሮሞን ጥቅም አሳልፎ የሰጠ አብይ አህመድና እሱ ዙሪያ የተኮለኮሉ ድርዮች ናቸው። የኢህአዴግ አካል በመሆኑ ምክንያት በሀገር ደረጃ የሰራቸው ስራዎች ካሉ በዛ ደረጃ ኃላፊነታችንን ለመውሰድ ዝግጁዎች ነን። ኦህዴድ አብይ አህመድ ወርቅነህ ገበየሁ የሁሉ የምትሰሚው የኦህዴድ ቀጣፊ አባዱላ ገመዳን ጨምሮ ለሰሯቸው ስራዎች ህወሓት ኃላፊነት አይወስድም። እነዚህ ሰዎች ሙሉ ኃላፊነት ይወስዳሉ። ኢንፋክት ተጠያቂ እናደርጋቸዋለን። ህዝብ ወጥቶ ይመሰክርባቸዋል። ህዝብ ወጥቶ ፍርዳቸውን ይሰጣቸዋል። በነገራችን ላይ የህዝብ ብሎ ምኞት ሳይሆን ቅድም እንዳልኩሽ ነው። ግንኙነታችንን አጠናክረን ኃይሎቻችንን ባቀናይተን የዚህን ዱይ አስተዳደር ባጭር ጊዜ ማጠናቀቅ መቻል አለብን። ህዝቦች ነፃ መውጣት መቻል አለባቸው። ህዝቦች በራሳቸው ትግል ነው ነፃ የሚወጡት። እኛ የትግራይን ደህንነት የትግራይን ህዝብ ሴኩሪቲ ለማረጋገጥ የሚያስችለን ብለን የጀመርነው እንቅስቃሴ አለ። ይሄን እንቅስቃሴ በየትኛውም አካባቢ እነዚህ ድርጅቶች ጥይት መተኮስ ቀጥሉ ድረስ ለኦሮሞም ስጋት ናቸው፣ ለትግራይም ስጋት ናቸው፣ ለአማራም ስጋት ናቸው፣ ሲዳማም ለሶማሌም አፋርም ስጋት ናቸው። ይሄንን ስጋት ለማስቆም የሚያስችል ማንኛውም ስራ እንሰራለን። ይሄን ለመስራት ከሚሹ ወገኖች ጋር ኃይላችንን አቀናይተን እንቅስቃሴያችንን እንቀጥላለን። ተጠያቂዎች እነሱ ናቸው። የምር ተጠያቂ የሚሆንበትን ሰዓት በጣም ቅርብ ነው። ይሄን ብቻ ነው ማለት ነው። አመሰግናለሁ አቶ ጌታቸው። እንግዲህ ይሄኛው አሁን ያነሱት ሐሳብ ላይ ብልጽግና እያለ ያለው የሚገኘው አሁን ኦህዴድ ማለት ነው ባርነት ስር ነበርን፣ ቲፒኤልኤፍ እንዳንናገር አድርጎ አስሮን ነበር፣ ወይም ደግሞ እኛ ራሱ ነፃ አልነበርንም፣ ለዛ ነው ዝም ያልነው የኦሮሞ ህዝብ የሚል ነገር አሁን በቅርብ ከአንድ ሳምንት በፊት እየገለጹ ነው የሚገኙት። እርሶ እያሉ ያሉት ግልጽ እንዲሆንልኝ ነው የምፈልገው። በጽናት ትዕዛዝ ራሱ ወደ እነሱ ቢተላለፍ ለህዝባቸው መቆም ነበረባቸው ማለት ነው። ኦፍ ኮርስ ማለት አንድ ዝም ብዬ ልንገርሽ፣ አንድ ነቀል የሚወራ አለሙ ስሜ ኢንቨስትመንት ኮሚሽነርነት ወይ ከመሬት ምናምን እንደዛ አይነት ነገር መሬት ከሚዘራ ተቋም በግምገማ ወርዶ የስፖርት ኮሚሽን ሆነ ይላሉ። እውነትም ሳይሆን አይቀርም እንደዛ ሆኖ እንደነበር አውቃለሁ። እና አትሌቲክስ ውድድር ሲመራ ንግግር ዛሬ የሚደረጉ ውድድሮች በ10,000 በ5,000 እና በ1,500 ካሬ ሜትር የሚደረግ ጫ ብሎ እንደገና ነው የሚወራው። ይሄ ሰው ሙሉ ኦሮሚያን ሸጦ የበላ ሰው ነው። ይሄ ሰውዬ መሬት ሸጦ መሬት ሸጥ ሰው መሬት ሸጥ ይሏል። የትግራይ ነጋዴ ጋር ሰርቶ ይችላል፣ ከአማራ ነጋዴ ጋር ሰርቶ ይችላል፣ ከኦሮሞ ነጋዴ ጋር ሰርቶ ሊሆን ይችላል። አለሙ ስሜ መሬት ሽጥ ያለው ገብሩ አሰፋ ጌታቸው ረዳ ነው። ይሄን ብሎ መናገር ይችላል። ህዝባችን ቆመናል። መቆም በነበረብን ልክ ቆምንም። እሱን ለማካካስ እየሰራ ነው። የትግራይ ህዝብ አይንበረከክም የሚለውን እምነታችንን እኛም ባለመበርከክ አሳይተናል። ጥይት የተተኮሰ ሚሳይል የተተኮሰ ይሄን ያደረግነው አለሙ የተተኮሰበት ሚሳይል የተተኮሰበት የኦሮሞን አጀንዳ አሳልፎ ሲሰጥ እገሌ የሚባል ሰው አስፈራርቶ የሚል ከሆነ በግል የግሉን ፍርሃት ይግለጽ። ፈሪ ነህ ነው መባል ያለበት።
አምታች ነው መባል ያለበት ቀጣፊ ነው መባል ያለበት ከዛ ተመልሶ አይ ያኔ ኦኬ ነፃ ያልሆነ ሰው እድሉ ካገኘ መሪ ያስፈልገው በዛ ከሆነ አይ ገጆቹ ዞር ሲሉ እኔ ሆናለሁ የሚል ሰው ካለ የተለየ ጀግንነት አለው ተብሎ ሊወሰድ አይችልም እነዚህ ቀጣፊዎች ዋናዎቹ ነፍሰ ገዳዮች ዋናዎቹ ነፍሰ በላዎች ነበሩ በየኤምባሲ በየሚኒስቴር መስሪያ ቤቱ ተሻርከው የኦሮሞን አርሶ አደር ብቻ አይደለም የኦሮሞን ነጋዴ ግጠው ከበሉ በኋላ አይ ድሮም እኮ የኔ ይብላን ነው እንደዚህ አይነት አምታችነት መፈቀድ የለበትም አንቺም ሌላ ጊዜ ባታነሽ ጥሩ ነው ወንጀለኞች ናቸው ንሳ መግባት ካለባቸው በይፋ ወንጀል ፈጽመናል ብሎ ነው ማንሳት ያለባቸው እንጂ በዚህ ደረጃ ህዋት አይ ከብረት ህዋት አሁንም ከስልጣን አስወግደነዋል ካሉ ከስንት አመት በኋላ መጨመር ህዋት ነው የሚወቅሱ ያ አሁን ህዋትን መውቀስ አለባቸው መቃብራቸው የሚያረጋግጠው ህዋት ከሌሎች ከነሳናቸው ከወይሌ ከሌሎች ኃይሎች ጋር በሚያደርገው እንቅስቃሴ ላይ ተመስርቶ ነው መቃብራቸው ቅርብ ጊዜ ሆነ ይሆናል በጣም ቅርብ ጊዜ ሆነ ይሆናል እዛ ላይ ያኔ መጠየቅ ያለብን ነገር ካለ ያኔ እናወራርዳለን ያኔ እንጠይቃለን ችግር የለውም ኦሮሚያ ውስጥ ምን ሌሎች አካባቢ ተፈጸሙ ወንጀሎች አማራ ውስጥ ተፈጸሙ ወንጀሎች እነ ደመቀ መኮንን 100% ተጠያቂዎች ናቸው መክተፍ ማመጣት አይችሉም አብይ አህመድ ኦሮሚያ ውስጥ መሬት ኢንሳ ምክትል ኃላፊ ነው ሆኖ መሬት ሲቸበችው ነው ላጋው ልማት ተብሎ የተዋጣ ገንዘብ የት ጋር እንደገባ ለምን አይጠይቁትም ያጋረው ልጆች በሻሻም ይባል ነበር ያጋሮ እንትና አረጋለሁ ይላል ከንታታ ነበር ተራ ሌዋን ይሄ ሰውዬ አሁን ተመልሶ ያኔ ፈርተን የነበረው ካለ ፈሪ ለምን ፈራ ማለት ፍሮዘር ፖለቲሽንስ የሚሏቸው አሉ አሜሪካውያን ማለት ያየጸባዩ በጣም ጥሩ ሲሆን ፖለቲከኛ የሚሆኑ ሲጠነክር መነኮሳት እንደዛ የሚያሰራ ሰው ኃላፊነት ጊዜ በዛባና ባከን ጥሩ ነው የሚለው ነገር ነው አመሰግናለሁ እንግዲህ ወደ ስምምነቱ ለመልሶትና አቶ ጌታቸው አሁን ያለውን ነገር አሁንም እየተሰራበት ያለው ፕሮፓጋንዳ በብዛት ከብልጽግና ነው እንግዲህ የጨዋታና እንደ ድንጋጤም ነው የኦሮሞ ህዝብ እየቆጠራ የሚገኘው ግን ከርሶ መስማት የምንፈልገው ነገር ቢኖር ከዚህም በፊት ቲፒኤልኤፍ ለኦሮሞ ነጻነት ጦር ድጋፍ ሲያደርግላቸው ነበር የሚል ሐሳብ ነው የሚነሳውና ከዚህም በፊት ካሳለፍነው አመታቶች ውስጥ ራሱ የቲፒኤልኤፍ እጅ ከኦሮሞ ነጻነት ጦር ላይ አለበት ድጋፍ ሲያደርግ ነበር ነው የሚባለው አሁን ያደረጉት ስምምነት ወይም ደግሞ መግለጫ ያወጣችሁት እንደ መግለጽ ያክል እፋ የማውጣት ነገር እንጂ ስንናገር የከረምነው ነገር ነው በማለት ኦሄደደ የነበሩ የፕላንት ወደደና የዛሬ ብልጽግና ብሎ ራሱ የሚጠራው አካል ይሄንን በተደጋጋሚ ያነሳ ነው የሚገኘው እርሶ ምን ይላሉ አንድ ሰጣስበት ነገር ቢኖር OLA ማገዝ ምንችል በነበረበት ወቅት ጭምር ማገዝ አለመቻላቸው ነው የሚያሳዝነኝ ማለት ለመደገፍ አስበን አናቅማለሽ አንድም ድጋፍ አድርገናል እዚህ ግባ የሚባል ማለት ነው ተዋው ይሆናል ምን እናርግ ምን እንተጋገዝ ምናምን ይሆናል እዚህ ግባ የሚባል ድጋፍ አድርገናል አንድ ነገር ብነግርሽ OLA ጋር ግንኙነት ለማድረግ አሁን አይደለም ሙከራዎች የጀመሩ ረጅም ጊዜ ሆኗል በሚፈልገው ደረጃ አልሰራንበትም እገዛ አርገንላቸው አናቅም ትርጉም ያለው እገዛ አርገን አናቅም አሁን ሁሉም አይነት እገዛ የምንችለው እናደርጋለን ሁሉም አይነት እዚህ ላይ መቀመጥ ያለበት ነገር OLA የሚያደርገው እንቅስቃሴ የኦሮሞ ህዝብ ነፃ ከማውጣት በዘለለ ኦሮሞ ውስጥ የሚኖሩ የአማራ የሲዳማ የጉራጌ የትግራይ ተወላጆች ላይ ስጋት መፍጠር የለበትም የትግራይ ሰራዊት የሚያደርገው እንቅስቃሴ የአማራ የአፋር የሶማሌ የሲዳማ ነዋሪዎች ላይ ስጋት መፍጠር የለበትም እዚህ ላይ ክሊር አቋም ነው ያለን በሁለታችን በኩል በሁሉም ፖለቲካ ጉዳዮች ላይ አንላይን እንታያያለን ማለት አይደለም ግዴታ አሁን ካም በፊት ያለው አይነት ግንኙነት እናረጋለን ብለን ነው እንዳልኩሽ ሜሞሪ ኦፍ ዝርዝር ነገሮች በየጊዜው
የምናወጣቸው በየጊዜው የተነጋገርን የሰው ኃይሎቻችን እንዴት እናስተባብራለን ምን ማድረግ አለብን የሚለው በጊዜ የሚታይ ነው ግን ጀምረናል የጀመረውን ግን ያው ህዝቦቻችን ነፃ እስኪወጡ ድረስ የምንቀጥልበት ነው የሚሆነው በነገራችን ላይ ኦነግ ኦኤልኤ የኦሮሞ ነፃነት ሰራዊት ድርሻውን ይወጣል ድርሻችን እንወጣለን ሁለታችን ግንኙነት ስጋት ውስጥ መውደቅ ያለበት አብይ አህመድ እና ቀጣፊ ተከታዮቹ ብቻ ናቸው መሆን ያለባቸው በእኛ ግንኙነት መረጋጋት ያለባቸው ሁሉም የኢትዮጵያ ህዝቦች ናቸው ሌሎች ኃይሎችም ጋር በየጊዜው በመናደርገው ውይይት ላይ ተመስርተን የምናስተባብረው ይሆናል የአብይ ውቀት ግን ቅርብ ነው በጣም ማለት ቀነቀጠሮ መያዝ አስፈላጊ ስላልሆነ ነው እንጂ በጣም አጭር ነው ኃይላችንን ካስተባበርን እናስተባብራለን ይሄን ነገር በጊዜ የምናጠናቀቀው እንደሚሆን ባለሙሉ ነኝ አመሰግናለሁ እንግዲህ ከዚሁም በመቀጠል ደግሞ ባሳለፍነው ግዚያቶች ውስጥ እየተነሱ የሚገኙት ይሄኛውን ስምምነት በዚሁ ካለፍነው በኋላ በ1991 ወይም 1983ቶች አካባቢ የተደረጉ ስምምነት በመከዳዳት የተጠናቀቀ ስለነበረ ያ ጥርጣሬ እንዳለ ቅድም እርሶም ገልጸውት ነበረ እና እንደ ኦሮሞም ሆነ በሌላኛው አካልም እየተነገረ ያለው ይሄኛው ነው እንደ ምክንያት ዋነኛ ተደርጎ የሚወሰደው ከዛሬ 5 ዓመታት በፊት ደግሞ ጀነራል ጻድቃን በራሳቸው ድረገጽ ላይ ጥፋት ብለን የምናስበው እንደ ጥፋት ቢሆን ኖሮ 1983 ላይ የኦኔግን ገፍተን ማውጣታችን ነው እሱ ላይ ነው ስተት ብዬ እንደ ኃጢአት መቁጠር የምችለው የሚል ሐሳብ አንስተውት ነበር እርሶ ይሄንን ሐሳብ ይጋራሉ ወይ አጋጣሚ ጻድቃንን ባለፈው ድንገት አንስቼለት ነበር ማለት ያው ምን እንደወሰኑ ያኔ ብዙ ማቀው ነገር የለኝም ከጻጋ ነው መረዳት የምችለው እኔ እንትን ማለት ነበር ያው ፕሮባብሊ ሃይስኩል ተማሪ ነበር መሰለኝ ግን የ1991 ነገር መደገም የለበትም አይችልም ቢያስ ምክንያት አንደኛ ያለፉ ነገሮች የሚያስተምሩን ብዙ ትምህርት አለ ኦነግ በመገፋቱ ምክንያት የተፈጠረው ክፍተት ኦህዴድ ያመጣልን ኦህዴድ ወይ መልእክቱን በደንብ አልወሰደም ወይ አላከነኝ ብሎ መልእክት ላይ ብቻ አላተኮረ እንደ ንጉስም ራሱን ቆጥሮ መልእክቱን ተቀበል ብሎ መልእክቱን በወጉ ሳይረዳ ወክለዋለሁ ያለ ህዝብ ሲወጣበት ሲቀጥፍ ሲዘርፍ የኖረ ድርጅት ነው የፈጠረው ኦነግ ምን ይሆን ነበር የሚለው ከተኛ ሆኜ መናገር አልችልም ቢያንስ ግን የታኛው የኦሮሞ አስፔሬሽን ይወክል እንደነበረ መነጋገር ይቻላል 1991 በፕራግማቲክ ሆነሽ መድገም የለብሽም ፕራግማቲክ ሆነሽ እንደ አሁን በመከታ ላይ ታዝሎ ኦሮሚያ ውስጥ የሚገባ ኃይል የለም ብለን ወስነናል በእኛ ተከቻ ላይ ታዝሎ አማራ ውስጥ የሚገባ ፓርቲ የለም ብለን ወስነናል በእኛ ተከቻ ላይ ታዝሎ አፋር ውስጥ የሚገባ ፓርቲ የለም ብለን ወስነናል ከህዝቦች ጋር እንሰራለን አማራ ክልል ስንገባ አሁን ምን ጠይቀው ጥያቄ ዝም ብላችሁ ጥላችሁ ትሄዱ ነው አብዛችሁ ማን ነው የሚያስተዳድረን አስተዳድሩ ነው ህዝቡ ራሱን ያስተዳድራል መስተዳድሮቻቸውን አናፈርስም ወንጀለኛ ካለ ሰልፍ ወስጥ ያለባቸው ሰዎች ካለ ሰልፍ ይሰጣሉ ይሄ ነው ያለን ፕራግማቲክ ሆነች ታዩ ጻድቃን ብሎታል እንዳልሽው ካምብ ቪዲዮ ጣፎን ስለአስታውስ ያው አብረን ነው ብዙ ነው አንስቼለት ነበር እውነቱ ፕሮባብሊ እውነቱ ምን እንደወሰኑ አላውቅም እሱም የሚያውቀው ያኔ ፕሮቲዮም ሜምበር ስለነበር ምን እንደወሰኑ ማውቀው ነገር የለኝም ቢያንስ ግን ኦነግ በዛን ወቅት የጥፋቱ አካልም እንደነበረ መርሳት ያለብን አይመስለኝም ዝም ብሎ ቲፒኤልኤፍ ውሳኔ ብቻ ይወጣ ተደርጎ ወሰደ ያለበት አይመስለኝም ግን ሚዛን የሚደፋ አስተያየት የኦነግ መውጣት ብዙ ዋጋ አስከፍሎናል ተጨማሪ ዋጋ ከፍለን ቢሆን ማቆየት ነበረብን ነው የጻድቃን ምን ላይ ብዙ ልዩነት መፍጠር የሚቻል አይመስለኝም ትክክል ይመስለኛል ወደ ደረጃ 1991 ማይደግም በመካከል 1991 ግንቦት አዲስ አበባ የቲፒኤልኤፍ ሰራዊት ኢህአዴግ ሆኖ ሲገባ ኢትዮጵያን የማስተዳደር ፍላጎት ይዞ ነው የገባው
4 ኪሎ የመግባት ፍላጎት የለውም ህወሓት አሁን እዚህ ላይ ብይታ መምር የኢትዮጵያ ችግር ወቅት ጥለን ምን ወጣበት ምክንያት የለንም ኢትዮጵያ የሚኖረው የችግር ወቅት ውስጥ ለትግራይ ህዝብ ጥቅም ሲባል ለትግራይ መብት መረጋገጥ ሲባል አብረን ቆያለን አክቲቭ ሚና እንጫወታለን ምን ማተጠራጠሩ ከዚህ ውጭ አብይ አህመድ ነው ማርያም ያሰራውን ቤተ መንግስት የማሞቅ ፍላጎት የለውም ህወሓት እንደፋ ድግተረውን ይሄ ነገር ታኩም ብዙ ኃላፊነት አለብን ትግራይ ወደ 50 አመት ወደ ኋላ ለመመለስ የተደረገ እንቅስቃሴ የተደረገው ፍርስ እንቅስቃሴ ትግራይን መልሰን መገንባት አለብን ትግራይ መልሰን የመገንባት ስራችንን በ4 ኪሎና በመቀሌ መሃል እየረገጥን ምን ሰራው ነው ብለን አናምንም በኢትዮጵያ ፖለቲካ ውስጥ ለትራንዚሽን ባል የምንጫወተው ሚና ይኖራል የ4 ኪሎ የፓወር ኮሪደርስ የማጨናነቅ ፍላጎት ግን ፈጽሞ የለም አንፃር 1991 ይደገማል የሚል እምነት ይተኛል ከዛ ላይ ነገሮች በተተር ይችላል ግን ማስፈላጊ ነው ይያለም ነው ወደ አሁነኛው ሁኔታ ብንመለስና ወደ አብይ እያደረገ ያለው ጥረት ላይ እመለሳለሁ አብይ አህመድ በቅርብ ጊዜ ከካድሬዎቹ ጋር ስብሰባ አድርጎ ነበር እንደ ኬሎ ሚዲያ መረጃ አለን ቢበዛ ለ6 ወር ብቻ ነው ምንንገዳገደው እንጂ ለቲዲኤፍም ቢሆን አውቀን ነው መንገድ የከፈትነው ወደ 200,000 ወታደሮችን አዘጋጅተናል እንደገና እነሱን እንደመሰሳቸዋለን ካሁን በኋላ ላይ እነሱን ምናጠፋቸው ግዚያቶች ተቃርቧል የሚል ሐሳብ ነው ለካድሬዎቹ ያቀረበ የሚገኘው እውነት አብይ አህመድ ይሄንን አውቆ ነው ወይ መንገድ ከፍቶ እናንተ ወደዛ እንድትጠጉ ያደረገው ወይስ ደግሞ በራሳችሁ ትግልና ይሄ የትግላችሁ ውጤት ነው ብለን ማየት እንችላለን ወይ እሱስ እያለ ያለው ነገር በምን መልኩ ነው የምታዩት እኔ ከሰኔ 11 ጀምሮ እስከ ዛሬው ቀን ድረስ በሚደረጉ ጉዳዮች በ10 ሺዎች የሚቆጠሩ ወታደሮች ሞተው ባይነ አይቻለሁ ሞተው ለመዋጋት ሞተው የኒውዮርክ ታይምስ ጋዜጠኞች ነገ ነበሩ መቀሌ ከመግባታችን በፊት አንድ ቦታ እንዳሽፈት የሚባል ቦታ ይመስለኛል ምርኮኞች አሉ ስንል መጀመሪያ ብዙ ጋዜጠኞች አልነበሩ ተቆመን ስናወራ እዚህ አካባቢ አየር ጸረ አውሮፕላኖች አሉን ጸረ አውሮፕላን መሳሪያዎች አሉን መቀሌን በቅርብ ቀናት በቁጥጥር ስር ነው ያለን ያቸው ድንገት እያወራን አውሮፕላን ተመታ እና ቀልድ ነው የመሰለው ደክላን ዋልሻለ ቀልድ ነው የመሰላቸው ማለት ሳምቢሊቨር ስለዚህ ጋር ያወራሽ C130 የመጣለት ነው እና ማየት ፈልገው ሲሄዱ ሞቢል ኤክሳይትመንት ሚሉት አለ ፈርጆች አስከሬን አብዛኛው ተገፎ ተምታቶበት የመጣ ወጣት ነው የዛን አስከሬን ማሳየት በጣም ይከፋል በሺዎች የሚቆጠሩ ሰዎች አልቀው ያዩት ሰኔ 21 መቀለ በቁጥጥር ስር ውሎ በዛን ቀን ማግስት ሰኔ 22 ከመቀለ ለመውጣት የሚራኮት ሰራዊት መንገድ ላይ ደርሰንበት በሺዎች የሚቆጠር እንደገና ረፍረፈናል ከዛ በኋላ ራያ አፋር ወልዲያ እነዚህ ሁሉ 10 ሺዎች ነው የሚያለው በእነዚህ ጊዜያት ውስጥ በርካታ ታንኮች እጃችን ውስጥ ገብተዋል የኢትዮጵያ አብይ መግዛት ከሚችለው በላይ መተካት ከሚችለው በላይ ታንክ እጃችን ውስጥ ገብቷል ስልት መድፍ ሞርታር በዚህ ባጭር ጊዜ ውስጥ እጃችን ውስጥ ገብቷል አብይ ምን አይነት ሞኝ ሀገር ተረክበያለሁ ብሎ እንደሚያምን አስታየው እውነት ይመስላል ምታየው ተኩስ አቁም ያደረገ ወልዲያ ሲያዝ ነው ተኩስ አቁሜን ትቻለሁ ያለው ለኔም ያስቀኝ መድፍ እያስረከብሽ መድፎች እያስረከብሽ 130 ሚሊ ሜትር መድፍ 122 ሚሊ ሜትር መድፍ 120 ሚሊ ሜትር ሞርታር እነዚህ ነገሮች ዶስቀም ያምጥው በሺዎች ገብቷል አሁን ብሬን ያምጥው በሺዎች ገብቷል ክላሽንና ብሬን ብቻ ይዞ ሰኔ 11 የጀመረ የትግራይ ሰራዊት አሁን አራቱ አርሚዎች
ጠቅላላ ቁጥር ልንገርሽ 30 ምናምን ታንክ ናቸው። ይሄ ኢትዮጵያ ሰራዊት ይወሰዱ ከአብይ ሰራዊት ኢትዮጵያ ሰራዊት መባል የሚያስፈልግ ሽመልስ አብዲሳ አለቃውን ለማስደሰት የኦሮሞ ልዩ ኃይል ብሎ የሚያሰማራቸው 31ኛ ክፍለ ጦር ተምታጡባቸው በክፍለ ጦር ተሰየው መጥተው ከዋናው መደበኛ ክፍለ ጦር ጋር ይምታታል። ከኋላ የአማራ ልዩ ኃይል እንዳይሸሹ ብሎ ጥይት ተኩስባቸዋል። ወልዲያ መጥተው ከለዋን መጥተው አውራ መጥተው እሱ ሲረገፉ ነው። 200 ሺህ አይደለም 2 ሚሊዮን ማሰለፍ ይችላል አጋግሎ ምን ብሎ 6 ወር መንገዳገድ አይደለም 6 ወር ማቆየት የለበትም ወንጀል ነው። አብይን 6 ወር ማቆየት ኢትዮጵያን ህዝብ ያጭበረብራል። የሚጭበረብሩት ኑራቸው ያሳዝኛል። አብይ እየቀጠፈ ነው። በየሰፈሩ ሚሊሻ ትልቅ ሰዎች ከርሻ አፈናቅለው ኋላ ቀርጠው እንጂ አሸክመው ይልኳቸዋል። እኛ እንገላቸው እንበትናቸዋል። አብዛኛው የኦሮሞ ሚሊሻ መልሰናል ወደ ሰፈሩ። ልዩ ኃይል ትንሽ ደፍሮ ልከላከል የሚለውን ነው እርምጃ የምንወስድበት እንጂ አብዛኛውን እየመለስነው ነው። አብዛኛው የአማራ ልዩ ኃይል እንጣጥ ይላል። ዲስታንስ የለውም ይመታል። አብዛኛው አይደለም ሁሉም ሚሊሻ የአማራ ሚሊሻ ወደ ሰፈሩ እየመለስነው ነው። አብይና ማንን ነው የሚያመጣው? እስካሁን ያልሰራውን ነገር እንደምትለው as we speak አሁን አንቺ በማናገርሽ ሰዓት አንድ ታንክ ተቀበለናቸዋል የሚል መልእክት እያየሁ ነው እዚህ። አንድ በጣም ብዙ ነው ግን as we speak ነገ ከነጎዳ ስንገናኝ ሌላ ታሪክ ትሰማያለሽ። አብይ የሰዎች መሞት ደንታው አይደለም ዝምብ እንደለቀመ አይቆጥረው። ብዙ ሰው ያስፈጃል ግን ብዙ ሰው እንዳያስፈጅ እድሜውን ማሳጠር መቻል አለበት። that's why በትግራይ መንግስት ሰራዊትና በኦኤልኤ መሃል ግንኙነታችንን በደንብ ማቀናጀት የሚጠበቅብን ዝም ብሎ የዜና ድል የማብሰር ጉዳይ መሆን የለበትም። የዚህን ስርዓት እድሜ ማሳጠር የሁሉም ህዝቦች እፎይታ የማረጋገጥ ስራ ነው ያለበት። እዚህ ላይ በደንብ ጠንክረን መስራት እንችላለን። አብይ እስከዚህ መቼ እየቀጠፈ ሊኖር ይችላል? አብይን አንበርክከን ነው ያሸነፍነው። አንበርክከን ጀነራል የሚላቸው ሰዎች ውትድርና ተበልጠው ወደ ጥንቆላ ነው እየገቡ ያሉት። አሁን አሻንጉሊት ወደ መልቀም ነው እየገቡ ያሉት። ከኢራን ሙሃጀር 6 የሚባል ምን ጥንዚዛዩን ምን ማይታወቅ ድሮን ደስተው የሆነ ነገር ቀይራል ብሎ እሱም መስራታቸው በየሰፈሩ እየሄደ ጠመንጃ አግኝቻለሁ አይዟችሁ ብሎ ሰው የሚያጽናናበት ጠመንጃ ከሚቀይረው በላይ ነው አብይ ስርዓት የተፈረከረው። የሰራዊት እናጠናቅቀዋለን። ይሄ ሰራዊት በማይመለከተው ጦርነት ውስጥ ገብቶ ማለቅ የለበትም። አሁን ጥራጭ ነው። አብይ አህመድን የሚያድን ምንም አይነት ኃይል የለም። እዚህ ላይ መጠራጠር ያለብን አይመስለኝም። ኢትዮጵያ ውስጥ ያለው ነገር በጣም አስጊ ሁኔታ ውስጥ ነው የሚገኘው። አብይ አህመድ ያለበት ሁኔታ በሁሉም አቅጣጫ እንግዲህ ያለው እውነት ቲዲኤፍም ሆነ የኦሮሞ ነጻነት ጦር ደግሞ ኦሮሚያ ውስጥ በብዙ ቦታዎችን ተቆጣጥሮ ነው የሚገኘው። በአሁን ሰዓት ያለው እንቅስቃሴ ራሱ እስከ ፍንፍኔ አካባቢ የሚገኙ ቦታዎች ላይ የኦሮሞ ነጻነት ጦር ቦታዎችን ተቆጣጥሮ ነው የሚገኘው እና ያ ሁሉ ስጋት ሆኖበት ባለበት ሰዓት ወደ ቱርክ ሀገር ሄዶ ድጋፍ እየለመነ ነው የሚገኘው። አሁንም አሜሪካ ለድርድር ያቀረበችውን ነገር ሸሽቶ ወደ ልመና ወይም ደግሞ ሰው እንዲሞት ለጦርነት ግን ይሄንን እገዛ ለመጠየቅ ወደዛ ሄዷል። አሁን የኢትዮጵያ ዕጣ ፈንታስ አብይ አህመድ እያራመደ ባለበት ስርዓት ላይ ምን ላይ ሊወድቅ ይችላል? ለምሳሌ እሱ እያለ ያለው ታላቋን ኢትዮጵያ እያለ ወይም ደግሞ አንድ ቋንቋ፣ አንድ ባህል፣ አንድ ባንዲራ ያንን ነገር ለማስቀጠል የሚሄደውን ነገር ኦሮሞ እስከዛሬ ሲታገል የነበረው ስርዓት ነው። እሱ አንድ ባንዲራና አንድ ቋንቋ ብሎ እነሱ የሚያወሩትን ላይቀበል የኦሮሞ ህዝብ ትግል ላይ ነው የሚገኘው። የኦሮሞ ነጻነት ሰራዊትም ይሄንን ነገር
በድል በብዙ ቦታዎች የብልጽግናን ወታደሮች ይሄንን ነገር እየጨረሳቸው እንደሚገኝ ነው የሚገልጸውና እርሶ ሲያስቡት አሁን የኢትዮጵያ ዕጣ ፈንታ የአብይን ሁኔታ ሲያዩ ምን ላይ ሊጥላት ይችላል? ይሄንንስ ህዝቡ እንዴት መገንዘብ አለበት ይላሉ? አብይ የተሰጠውን ማንኛውን የሎተሪ ካርድ ልጦ ጨርሷል። በቃ በልቶ ጨርሷል። የኢትዮጵያን ወጣት ትግራይ ውስጥ ብቻ በሌነት የመከላከያ ሰራዊቱ ትግራይ ጦርነት ሲጀምር ከነበረው ቁጥር 2.2 እጥፍ በላይ ጠፍቷል፣ ተገድሏል። ዳትማቻ ከነሹሪ ይሄ የኦሮሞ ወጣት ነው፣ ይሄ አማራ ወጣት ነው፣ ይሄ ሲዳማ ወጣት ነው፣ ወላይታ ወጣት ነው። አሁን ለሱ ፒውር ስታቲስቲክስ ነው የሆነ ቁጥር ነው እንጂ ሰዎች አይደሉም። ይሄንን ሊቀጥልበት ይፈልጋል። የኢትዮጵያ ዕጣ ፈንታ ምንድነው ብለሽ ለጠየቅሽኝ የቱርክ ድሮን አያድነው፣ የቱርክ ሚሳኤል አያድነው። ኢትዮጵያ ወደ ገደል በፈጣን መንገድ ወደ ገደል እየገባች ያለች ሀገር ሆናለች። በአብይ አህመድ ዱርዬ አመራር ምክንያት፣ ነፍሰ ገዳይ አመራር ምክንያት ኢትዮጵያ ዕጣ ፈንታ ምን ይሆናል የሚለው በጣም ከባድ ነው ለኔ። በጥንቆላም ስለማላ በተአምርም ስለማላ የኢትዮጵያ ዕጣ ፈንታ ምን ሆነ እንዳለበት እርግጠኛ ሆኜ መናገር ፈልጋለሁ። የዚህን ሰውዬ ደመኛ አካሄድ ለማስቆም የሚያስችል ድርሻችሁን ተወጡ። አሁንም ልጆቻችሁ ወደ ሌላ መከራ አሳልፋችሁ አታስገቡ። የሚቀየር ነገር የለም። ይሄን ካረጋችሁ ቢያንስ በችግር ወቅት ኢትዮጵያን ማዳን ከቻልን እናያለን። ካልቻልን ግን በሰላማዊ መንገድ የምንለያይበት ሁኔታ እናረጋግጣለን። አብይ አህመድ የኢትዮጵያ ዕጣ ፈንታ ደንታው አይደለም። አንድ ወቅት የሆነ ሚዲያ ላይ ያልኩት ይመስለኛል፣ ልጅ ሆኜ የሰማሁት ነው። የአርቴሚስ የሚባል መቅደስ አለ ግሪክ፣ እሱ ያቃጠለ ሰው ነበረ። ለምንድን ነው ያቃጠልከው ሲባል ስሜ በታሪክ መዝገብ ላይ ይሰፍር፣ ትልቅ ቤተ መቅደስ ነው እና አይ ስሙ እንዳይሰፍር ብለው በግሪክ እንትን ውሳኔ ተወሰነ፣ እንዳይታወቅ ዓላማው እንዳይሳካ። ግን ያው ሰውዬው ዓላማው ተሳክቷል። አሁንም እኔና አንቺ በምናደርገው ውይይት አነሳሁት። አብይ አህመድ ትልቅ አገር አፍርሶ በሻሻ ታሪክ ባለቤትነት ሲዘከር የሚኖር ሰው ነው የሚሆነው። ኢትዮጵያን የእንደዚህ አይነቱ የቆሸሸ ታሪክ አካል እንዳይሆኑ ሳይረፍ ጠንቀቅ አለባቸው ከማለት ውጪ በኢትዮጵያ ላይ እዚህ ያክል ሰውን ያረካም መስጠት ብቻ አይመስለኝም። በመጨረሻም እንግዲህ እኔም ጥያቄዎቼን ጨርሻለሁ። በስተመጨረሻ ላይ እንግዲህ የኦሮሞ ህዝብም ከትግራይ ጎን ቆሞ ድምጹን ሲያሰማ ነበር። የትግራይ እናት መደፈር የለባትም፣ ሴቶች መደፈር የለባቸውም በማለት ድምጹን ሲያሰማ ነበረ። ከዚሁ አንጻር ደግሞ መልእክት ወይም ደግሞ ማስተላለፍ የሚፈልጉት መልእክት ካለ እድሉን ልስጦት። ቅድም ለማንሳት ሞክሬ ነበረ። ባለፈው ትግራይ ዲያስፖራ ጋር መድረክ ለኝ ስናገር ሆሊሩችና ደረታችሁን ንፉ እንኳን ለባርነት አልቆማችሁ ብዬ ነበር። የኦሮሞ ወጣቶች እንኳን አልተንበረከካችሁ፣ ጓደኞች ያሉ የኦሮሞ ኢንተሌክቹዋልስ እንኳን አልተንበረከካችሁ፣ እንኳን ህዝባችሁን ብቻ ሳይሆን የኛንን ህዝብ አጀንዳ ይዛችሁ ቆማችሁ እስከ መጨረሻው ደረታችሁ ነፍታችሁ የሚያስችላችሁ ስራ ሰርታችኋል። በተሟላ መልኩ እንሰራዋለን። I'm proud ከእናንተ ጋር ሶች በመሆኔ አብረን ብዙ የምንሰራው ነገር አለ። ብቻ ማለት እንፈልገው። አመሰግናለሁ። እንግዲህ ውድ የኬሎ ሚዲያ ተመልካቾቻችን በዓለም ደረጃ ሚዲያችንን የምትከታተሉ በሙሉ እንግዲህ ዛሬ ቆይታ ያደረግነው ከአቶ ጌታቸው ረዳ ጋር ነው። የህወሓት ስራ አስፈጻሚ ኮሚቴ አባልና የትግራይ መከላከያ ሴንትራል ኮማንድ ቃል አቀባይ ናቸው አቶ ጌታቸው ረዳ። እንዲሁም ደግሞ የትግራይ ክልል ዋና አማካሪ ናቸው። ከኛ ጋር ቆይታ